ሰላም ባላችሁበት ይሁንላችሁ። ዛሬ ወቅታዊና አስፈላጊ ነው ያልናቸውን መረጃዎች ይዘንላችሁ መጥተናል። እስከዛ ቻናላችንን ሰብስክራይብ፣ ሼር ከወደዳችሁት ደግሞ ላይክ በማድረግ ትብብራችሁን እንድታሳዩን በክብር ጠይቃለሁ። ሰው በማስገደል አስከሬኑን በጅብ እንዲበላ ያደረገው ግለሰብ ከ6 ዓመት በኋላ በቁጥጥር ስር ዋለ። ፓስፖርት ለማውጣት አዲስ መስፈርት ተካተተ። በአዲስ አበባ ለጨረታ የቀረቡ 1735 የንግድ ቤቶች የሚገኙበት ስፍራ ተገለጸ። ኢሰመኮ የሰራተኞች ደሞዝ ዝቅተኛ ሆኖ ሳለ ከፍተኛ የገቢ ግብር ስለሚቆረጥባቸው መሰረታዊ ፍላጎት ለማሟላት ተቸግረዋል አለ። ሰው በማስገደል አስከሬኑን በጅብ እንዲበላ አድርጎ ለ6 ዓመታት ተሰውሮ የነበረ ግለሰብ ተይዞ በእስራት መቀጣቱን የሸካ ዞን ፖሊስ ገለጸ። በደቡብ ምዕራብ ኢትዮጵያ ክልል ሸካ ዞን የኪ ወረዳ በጂ ቀበሌ ልዩ ስሙ ሚቺ ወንዝ ተብሎ በሚጠራው አካባቢ ህዳር 12 ቀን 2011 ዓ.ም ለጊዜው ማንነታቸው ያልታወቁ ታጣቂ ሽፍቶችን ከጫካ በመጥራት የግል ተበዳይን ጭካኔ በተሞላበት ሁኔታ በጥይት በማስገደል አስከሬኑን ጫካ ውስጥ እንዲጣል አድርጎ በጅብ እንዲበላ ያደረገው ግለሰብ ከዓመታት ፍለጋ በኋላ ተይዞ በእስራት ተቀጥቷል። የሸካ ዞን ፖሊስ መምሪያ ህዝብ ግንኙነትና ገጽታ ግንባታ ዲቪዥን ኃላፊ ምክትል ኮማንደር ልሳወርቅ ተስፋዬ በሰጡት ቃል ግለሰቡ ይህንን አስነዋሪ የወንጀል ድርጊት ከግብረ አበሮቹ ጋር በመሆን ፈጽሞና አስፈጽሞ ላለፉት 6 ዓመታት ከአካባቢ ተሰውሮ ቆይቷል ብለዋል። ጉዳዩን ለማስረሳትና ህብረተሰቡን ለመቀላቀል ሙከራ ሲያደርግ የአካባቢ ነዋሪዎች በሰጡት ጥቆማ በቁጥጥር ስር ሊውል መቻሉን አስታውቀዋል። የሸካ ዞን ፖሊስ ከየኪ ወረዳ ፖሊስና ሌሎች የፍትህ ተቋማት ጋር በመሆን ግለሰቡ በሌለበት የክስ መዝገብ በመክፈት ሲከታተልም ቆይቷል። ግለሰቡ ከ6 ዓመታት በኋላ ሲያዝ በሸካ ዞን ከፍተኛ ፍርድ ቤት ከአቃቢ ህግ በቀረበለት ክስ መነሻ በማድረግ ግራና ቀኙን ሲያከራክር ቆይቶ በ18 ዓመት ጽኑ እስራት እንዲቀጣ ወስነዋል። ፖሊስ ከወንጀሉ ጋር ግንኙነት ያላቸውን በጫካ መሽገው መሰል ወንጀሎችን የሚፈጽሙትን አካላት በቁጥጥር ስር ለማዋል ክትትልም እያደረገ መሆኑን አመልክተዋል። ፓስፖርት ለማውጣት ፋይዳ ወይም ዲጂታል መታወቂያ እንደሚያስፈልግና ቅድመ ሁኔታ እንደሚሆን ተገለጸ። ከሰኔ 1 ቀን 2017 ዓ.ም ጀምሮ ለፓስፖርት አገልግሎት ከሚያስፈልጉ ሰነዶች ፋይዳ ወይም ዲጂታል መታወቂያ አንዱ እንደሚሆን ተገልጿል። ፓስፖርት ለመውሰድ በቀጠሮ ላይ የሚገኙ ዜጎችም የፋይዳ ወይም ዲጂታል መታወቂያ እንዲይዙ ይጠበቃል ተብሏል። ፋይዳ ወይም ዲጂታል መታወቂያን ለፓስፖርት አገልግሎት ከሚያስፈልጉ ሰነዶች ውስጥ በማካተት አገልግሎት ለመስጠት የዲጂታል መታወቂያ ፕሮግራምና የኢሚግሬሽንና የዜግነት አገልግሎት በትብብር ለመስራት ከስምምነት መድረሳቸውንም ተናግረዋል። ከዚህ በኋላ ከፓስፖርት ጋር በተያያዘ ለሚሰጠው አገልግሎት ዲጂታል መታወቂያ እንደ ዋና ሰነድም ያገለግላል ብለዋል። በአዲስ አበባ ለጨረታ የቀረቡት 1735 የንግድ ቤቶች የት ነው የሚገኙት? የአዲስ አበባ ቤቶች ልማት ኮርፖሬሽን በተለያዩ ክፍለ ከተሞች ተገንብተው በተጠናቀቀው የ40/60 የጋራ ህንጻዎች ላይ የሚገኙት 1735 የንግድ ቤቶችን በግል ጨረታ አወዳድሮ በሽያጭ ለማስተላለፍ እንደሚፈልግ ማሳወቁ ይታወሳል። ኮርፖሬሽኑ የንግድ ቤቶቹ የሚገኙባቸውን ክፍለ ከተሞች፣ ቤቶቹ የሚገኙባቸውን ሳይቶችና የቤቶቹን ብዛት ዛሬ ይፋ አድርጓል። በተለይም ከፍተኛ ቁጥር የሚይዙት በለሚ ኩራ ክፍለ ከተማ የሚገኙ ቤቶች ሲሆኑ በሻሌ ሳይት ላይ 622 ቤቶች፣ አያት 2 309 ቤቶች፣ አያት 2 ሳይት 4 176 ቤቶች እንዲሁም አያት 1 ሳይት 3 140 ቤቶች ለጨረታ ከወጡት ውስጥ ከፍተኛ ቁጥር ይይዛሉ። ኢሰመኮ ሰራተኞች የሚከፈላቸው ደመወዝ አነስተኛ ሆኖ ሳለ ከፍተኛ የገቢ ግብር ስለሚቆረጥባቸው መሰረታዊ ፍላጎቶቻቸውን እንዳያሟሉ ሆኗል አለ። የኢትዮጵያ ሰራተኛ ማህበር ኮንፌዴሬሽን አሁንም በሚሊዮን የሚቆጠሩ የኢትዮጵያውያን ሰራተኞች የኑሮ ሁኔታ አሳሳቢነቱ ቀጥሏል ሲል አሳውቋል። ኮንፌዴሬሽኑ ይህንን ያለው በመጪው ሐሙስ በዓለም አቀፍ ደረጃ ለ136ኛ በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረውን የሰራተኞች ቀንን አስመልክቶ በሰጠው ጋዜጣዊ መግለጫ ነው። ኢሰመኮ የዋጋ ግሽበት የደሞዝ ተከፋዩን የመግዛት አቅም በእጅጉ እንዳደከመ ነው ብለዋል። ዝቅተኛ የደሞዝ ወለል እስካሁን አለመወሰኑ ያስታወሰው ኮንፌዴሬሽኑ ሰራተኞች የሚከፈላቸው ደሞዝ አነስተኛ ሆኖ እያለ ከፍተኛ የገቢ ግብር ስለሚቆረጥባቸው መሰረታዊ ፍላጎቶቻቸውን እንዳያሟሉ አድርጓል ብለዋል። የኢትዮጵያ ሰራተኛ ማህበር ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ አንዳንድ አሰሪዎች የማህበር መሪዎች ለአባሎቻቸው ስለቆሙ ወይም ለአባሎቻቸው መብት ስለተከራከሩ ብቻ ከስራ ይባረራሉ፣ ይዋከባሉ ወይም ራቅ ወዳለ ቦታ እንዲዘዋወሩ ይደረጋሉ ብለዋል። ኑሮ የከበዳቸው ተቀጣሪ ሰራተኞች እንዲሁም ከዚህ ቀደም ለጠቅላይ ሚኒስትሩ የተላኩ ጥያቄዎችን በተመለከተ
በተደረገው ውይይት ጥያቄዎችን ተቀባይነት አግኝቶ ለሚመለከታቸው ሚኒስትሮች ተላልፈው ተሰጥቷቸዋል። ሆኖም የተወሰኑ ጥያቄዎች ምላሽ ያገኙ ቢሆንም መሰረታዊና ቁልፍ የሆኑ የሰራተኛ ጥያቄዎች አልተመለሱም ሲሉ አካተው ገልጸዋል። ለዛሬ ያዘጋጀንላችሁ የዜና ጥንቅሮቻችን እነዚህ ነበሩ። በቀጣይ እስክንገናኝ ደህና ቆዩን።